ወንድሜ እኔ መሳሪያ አፈሙዝ እንዲያዝኩ ሰው ነኝ። ጉራ አይደለም ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነው። ታምናለህ? የአካባቢው ሰው ቆሮጦ ይላል። እኔ ግን ክላሽ እንዲሚይዝ ነኝ። የፖሊስ ክላሽ 30 ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡን ይዤ ቁጭ ነው ማለት ነው። በአፈሙዝ ነው ጀርባው ምንርለት። ጀግና መሆን አለብህ። ዝም ብለህ ቡትቷ መፍራት የለብም። እኔ እዚህ ከተማ 28 ሰው ገጥም ያውቃል። ቲዮኒ 8 እመንም አትመንም አንድ ጓደኛ ነው እሱ ተመቶ ወጥቷል። እና አትፍራ። ግን ያን ያህል መዳፈር ማይሱ መዳፈር የለም። እንደውም ብዙ የአባት ጠላት ካልሆነ እኮ ምንም መተው ነው ያለብን። አይ ስተት ነው 28 ሰው መቅጠል ያን ያህል ተገለጽተ መሄድ ይችላል። ግን ወጣትነት ስላለ ምናምን የዚያኔ ደግሞ ገና 29 ዓመቴ ነው ምናምን አላ ገና እንደመጣው ነው ምናምን እንኳን አደረሰ። ለምን ነው የሚያደርሰኝ? ለገና በዓል። ገና ነው አይመለከተኝም። አንዴ ተወልዷል ኢየሱስ። 3 አይወለድም። አንዴ ተሰቅሏል፣ አንዴ ተነስቷል። በአባቱ ቀኝ ያለ ሰው ሁልጊዜ ሃፒ በርዝዴይ ማለት አልፈልግም። አርጃኑ ቀጥል። ሰላም ሰላም። አይ በጣም ስለተመቸ ነው ወጣ ከተላለው ብዙ ጊዜ ከቤት አማራ ወሎ ነው። ያንተ ጸጉር ነው እሱ ፕሮፋይሉ? አይ አይደለም። በጦርነት እየተታኮሰ የሞተ ነበር ወደ ወሎ አካባቢ። ብዙ ሰው ገሏል። ይሄ ኦኬ 50 ለቃኩ ነው። ማንን እና 50 መሪ ማለት ምን? አንተ ደግሞ ቦሌ ሰላም hello ቦሌ that time I throw in the I keep in the pantry. Yes. Only I take, then I go back to end the throw. What? No, I already take picture, then I back to throw that cigarette. What? Check. አያት ዘና ያለች ኢትዮጵያዊ እንግሊዘኛው አፈር ልብላልኝ። No. After I already take a photo before. I take a picture and back ምንድን ያለችው? ሰላም ሞጣም እንዴት ነህ? ሰላም ብያለሁ። ሞጣ እንዴት ነህ? አለው ይኸው የፋብልጭ ብትንም የምታየኝ ስላለው ነው። ቀጥል። እንዴት ነህ? ደህና ነህ? ሰላም ነው? አባቴ 3 ጊዜ ሰላምታ አንድ ሰው ካቀረበ አንዱ ለነገር ነው ይላል። በሰላም ነው? እኔ ከአፋር ነው ማናገር። እኔ አፋር ነው። የአፋሩ ልጅ ነው ያኛው ነው ሌላ ነን። ቀጥል። ደህና እንዴት ነህ? በአፋርኛ እስኪ ሰላም ማለት ምን ማለት ነው? ሰላም ማለት ነጋሲኒ ማለት ነው። ነጋሲኒ። ቀጥል። እንዴት ነህ? እናንተ ጋር እኮ ድርቅ አለ፣ ዛፍ ስለሌለ ከጎጃሚው ብሳችኋል። ውረድ። አንተ ከጎጃሚ ብሳል። ጎጃም ግሪን የሆነ ሀገር ከንቲባ ያደገበት እንደዚህ ከቀነጨረ አፋር ምን አለ? ጎመን የለ ቲማቲም የለ። እንደዚህ አይነት ሰዎች እንዴት ነህ? ሰላም ነህ? ቆይተህ እኮ ከብቶች እንዴት ናቸው ትለኝ ነው እንደ ጎጃም ሰው። ሞጣ ደደብ ነው። ሞጣ ምንድን ነው አንተ? እኔም ኮሌጅ እጃለሁ፣ አንተም ኮሌጅ ዳል። አንተ ሄዳውን የአርት ትምህርት ተምረህ ለኢትዮጵያ ምን ጠቀምኩ? የነጭን ጽሁፎች ምንድነው የሚባል አንድ ሌባ አለ፣ አንድ ትልቅ 500 ፔጅ የጻፈ ሰውዬ። የእሱን ሸምድደው እንጂ የምታወራ አሁን ከንቲባው እኔን ትሳደብ ነበር። ይሄ ደካማ አስተሳሰብ አይደለም ወይ? አንተ ራሱ የቀነጨረ አእምሮ አይደለም ወይ ያለ? እንዴት ሞጣን የሚያክል ሰው ትሳደባል? ያን ያክል ወይ ለመታወቅ ለመፈመስር ከሆነ እኔ አምጥቼ እኮ እዚያ ፌምስ ነበር። አንዴ ብሰድብ እኮ ትፌምሳል። ግን እኔ እንደዚህ አይነት ሰው አይደለሁ። አሁን ከአንድ የተማረ ሰው ማስተርስ አለ አይደል? እንዴት እንደዚህ ይጠበቃል? ግን ማስተርስ አለ አይደል? ከንቲባው እንዴት አንተ ማስተሬት ይዘህ በዚያ ደረጃ አንተ ነው የተዋረድከው? እኔማ ማንም ሰው ያቀኛል። እኔን ለማዋረድ የሄድክበት ጥረት በጣም ይገርመኛል። እናንተ ራሱ አእምሮ አልቀነጨረም ወይ ከንቲባው? ከዚህ በኋላ በዚህ ሁኔታ እንዴት ነው የምትቀጥለው? ኦፊሻሊ ይቅርታ ጠይቄያለሁ። ያው ታውቃለህ እንደምወድ። አልጠየቅም። ስትሳደብ ነበር።
ኖ ይቅርታ እኮ ብያለሁ እኮ። ምንድን ነበር ችግር? ቅናት ነው ወይስ መታወቅ ነው ወይስ የብስጭት የኑሮ ሁኔታ ነው? የረሃብ ጉዳይ ነው? በኪስህ ዶላር የመጥፋት ነው? ምንድን ይመችሽ ይመችሽ ከንቲባው። ጊዜ አለ አልፈጅም። ለአርት ተማሪዎች በተለይ እኔ ጊዜ አልፈጅባቸው።